አልሰረኩ ሳል በደልኩ ምን አርጌ ነው እንደዚህ የምታረግ ምንም ብር የለኝም መሄድበት የለኝም ምን መስራት ሰነፈኝ ወይ አቅም ሳይኖረኝ መስራት ሳልችል ቀርቶ ሳይሆን ምን እንደምሰራ አላቅም ነገና አላቅም ጭራሽ በጣም ብዙ ሰዎች አቃለው ኔትወርኪንግ አለ እኔ ሰዎች ይደውሉ ነበር ስራ ፈልግልኝ ብለው ማለት በጣም ብዙ ነው ያስቀጠርኩት ስራ አጣው በቃ ጠፋ ስራ የሚባል ነገር ጠፋ በጣም ዲፕሬሽን የሚባለው ነገር ውስጥ ገባሁ ልክ በዛ ሞመንት ድሬን ባደረኩበት ሰዓት ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ገዳም ሄድኩ for the first time ጸበል ተጠመቅኩ ማለት ነው በህይወት ዘመኔ for the first time እንዴት ሄድሽ ግን ምን ጠቆመሽ ሰው ስትፈልግ ሰው ሳይኖር ሲቀር የምታወራው የምታጫውተው ብዙ ድሪም ኖሮ ድሪምህን ማድረግ ሳትችል ስትቀር ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀር ማለት ጀመርኩ ማለት ሳል ወደጄ ሳይሆን በግድ ህመሙም እንዳለ ነው ነገርኩ ከዛ ዛያለ በጣም ቀዝቃዛ ነው አየሩ ፍሪጅ እንኳን ስከፍት እንደዚህ በበሩ ጋር ሆኜ ነው ያመኛል የነበር ትንሽ ቀዝቃዜ ነገር ሲነካኝ ቀዝቃዛ ነገር አልተጣም ቀዝቃዜውን ልነግርህ አልችልም በሌሊት የተነሳው ጸበል ተመጣጣኝ በዳም ቦታ የት ነበር ቀዝቃዛ ኮኬለሽ ነው የሄድኩት አንድ ቀን አሞኛ በቃ መራይት ማላጥኩም ምንም ነገር በቃ ዘኪሽ ወራ እዛ በቃ እዛው ከገባው ቀን ጀምሮ ታም ያላቅ ኤክስፕሌን ማድረግ አቃተኝ እንዴ ከዛ በፊት መድኃኒት በየቀኑ ትውጪ ነበር በቀን በትንሹ 8 ወስድ ነበር እና ሰውነቴንም ያገዛዝፋል በጣም ብዙ ሳይድ ኢፌክቶች አሉት መድኃኒት ግን በቃ ሰርቫይቭ ማድረግ ስላለብኝ ወስዳለሁ እዛ ከገባውበት ቀን ጀምሮ ሳልተመም ቀረሁና another wake up call ማለት ነው ምንም አሞኛ አቅም አስዬ እንኳን አላቅም እዛ ብርድ ውስጥ ነው የምነግርህ ከዛ ዝም ብዬ 3 ቀን ብዬ ነበር ሄድኩት 7 ቀን 21 ቀን ከረብኩ ማለት ምን ታም ያላቅም መጀመሪያ እንዳልኩ ማልጎንጎም ነበር ይናርክልኝ ነው ማለት ምናምን ነበር ጸሎቴ የቆየው ሲሄድ ይቅር በለኝ የቆየው ሲሄድ ጥፋት እየተገለጠልኝ በቃ ያጠፋሁት ነገር እንዳለ በህይወቴ ምን ያህል ሰዎች እንዳስቀየምኩ ምን ያህል ሰዎች እንደበደልኩ እያንዳንዱ ጥፋቶችን ቁጭ ብዬ አየኋቸው በራሴ ማለት ነው ከዛ for the first time ከአምላኬ ጋር ኮሚኒኬት ማድረግ ጀመርኩ ማለት ነው እንዳልኩ for the first time በሽታም እንደሌለብኝ አንደርስታንድ አደረኩ በቃ ይሄ ከሱ አቅም በላይ ይሄ መጀመሪያ አስቅና ምን የነበረው ጸበልጅና መስልኝ የነበረው ነገር ከሱ አቅም በላይ ያልሆነ ነገር የለም ብያለሁ አሁንም አለርጂ አለብኝ ነገሮች ሲሸቱኝ ምናምን ሪአክት አደርጋለሁ እንደ በፊቱ ግን መሳቅም አይከለክለኝም በቃ ይሄ የበፊቱ ጭንቀት አለፈ ማለት ነው እግዚአብሔር ይመስገን በስመ አብ በቋንቋ ይገለጻል አሁን ምን ብለህ ታስረዳለህ ብዙ ጊዜ በቃ ሆድ ነው የሚብሰኝ እቺ ነገር ሳነሳ ማለት ነው ምክንያቱም እንዳልኩ ነው ያደርኩበት እዚህም ያልታከምኩበት የለም እዛም ሄጄ በቃ እንደዛ ነው ዲፋይን ያደርኩት ስታረጂ ምናልባት ራሱ አርጅቶ ሊጠፋ ይችላል ኢቭን አንዳንዴ ተስፋ ታጣለህ ለምሳሌ አንተ አስበው ለሊት ላይ ሽንት መጣ ሄደ ጧት ስትነቃ ሽንት ቤት እንትን ላይ ራስን ብታገኘው ለግለም ረመኖር ምናምን ብላ በጣም ብዙ ተስፋ መቁረጦች ያመጡባል